እርጉዟ ባለቤቴ ምን አዛኛለሽ መሰላችሁ? ዶሮ ጥብስ በቺዝ ካልካበስከኝ እያለች ነው። ስለዚህ አቅሙ የለኝም እሷን ወስጄ ለመጋበዝ። በዛ ላይ ደግሞ አካውንቴ ላይ የቀረው 400 ብር ነው። በ400 ብር ዶሮ ገዝቼ ቺዝ ገዝቼ አይበቃም ብሩ። ስለዚህ ምን ማድረግ አለብን? ስራ ሳንቅ አካባቢ ላይ ሊገኝ የሚችለው ኮዳ መሰብሰብ። በቃ አሰብኩበት ወይስ ላስቱና ሰብስቤ ሽጬ እሷን ለመጋበዝ አስቤያለሁ። ይሳካልኛል ወይስ አይሳካልኝ? ይሄን አብራችሁን እናያለን። ለማታቁኝ ስሜ ኪሩቤል ይባላል። በሶሻል ሚዲያ ስሜ ሚስተር ሃ። በዚህ ቪዲዮ የኔ ውዷን ባለቤቴን የተለየ ክብር ለመስጠት ስል የተናቀ ብዬ ያሰብኩትን ስራ መርጬ በማገኘው ገንዘብ ራሴው በቤቴ የዶሮ ጥብስ በቺዝ ሰርቼ ለማብላት ቆርጬ ተነስቻለሁ። አብራችሁን ቆዩ። ይዘው የሚዞሩትን ካያችኋቸው ውሻ ይጮህባቸዋል። ለምንድን ነው የሚጮህባቸው? ይህ ቦታ አሁን ከምንኖርበት በቅርብ ርቀት የሚገኝ ቦታ ሲሆን በቅርብ ርቀት የሚገኙ የማቃቸው ጎረቤቶቼ እና የማላቃቸውም ጭምር በአግራሞት እጃቸውን በጉንጫቸው እያደረጉ አልፈውኛል። አብረውኝ የሚለቅሙት ሳይቀሩ በአግራሞት ምን ነው ማለታቸው አልቀረም። ነገር ግን ቤተሰብ ስራ ነው፣ ሰው ነው ከፍም ዝቅም የሚያደርገው። ተስማማላችሁ? እስቲ በኮሜንት አሳውቁኝ። አብዛኛውን ጊዜ በሀገራችን የስራ መደቦች የተናቁና የተገፉ ብዙ ስራዎች አሉ። ከክፍለ ሀገር የመጡ ወጣቶች ካልሆነ በስተቀር ያልተለመደው የኮዳና የቀላጭ ላስቲክ እንዲሁም ቁርጭራጭ ብረቶች ለቀማ በከተማ ወጣቶች የተገፋና የማይመረጥ ስራ ነው። ሌላ ጎበዝ ልጅ ነው። ባለቤቴ ሁለተኛዋን ልጅ ለመውለድ ነፍሰ ጡር ስትሆን የሚያምራት ብዙ ነው። አሁን ባለፈው ሸንኮራ በቀደም ዕለት ዝናብ ዘንቦ የበሰበሰ ትኩስ አፈር ብላ ጠየቀችኝ። ቤተሰብ ይህ አምሮት ግን እንደው እውነት አለው? የምታውቁ እስቲ ንገሩኝ። የዩቲዩብ ቤተሰብ ማፍራቴን በማስመልከት የ3,000 ብር ሽልማት ያዘጋጀው በመሆኑ ኮሜንት አድርጉ፣ መርጬ እሸልማችኋለሁ። ይህንን ስራ በምሰራበት ጊዜ አብረውኝ የነበሩ ሴቶችና ወንዶች ነበሩ ይህን ስራ የሚሰሩና በጣም ረድተውኝ ነበር። በጣም አመሰግናለሁ። በነገራችን ላይ እንደዚህ የሚሰሩ ሰዎች ማለት ነው በቀን ከ800 እስከ 1000 ይሰራሉ ተባለ። አስቡት። እኔ ደግሞ የሚያስፈልገኝ ስንት ብር ነው? 1200 ብር አካባቢ። ነጭ ነው። በዚህ ስራ ለ6 ሰዓት ያህል የቆየው ሲሆን ለምፈልገው ነገር ይብቃኝ አይብቃኝ ከተሸጠ በኋላ የምናይ ይሆናል። አብራችሁን ቆዩ። እንደምታዩት እንደዚህ ነው ማለት ነው። እንዳለ ተቀመን ነው። በጣም ብዙ ቃል ነው። ይሄንን ራሱ ጥለውት ነው የሚገኘው። ቶታሊ ምንድነው ኮዳ ምናምን አግኝተን ብዙ ቃል ተሰብስቧል። ስለዚህ አሁን ይሄንን በኪሎ እንሸጠዋለን ማለት ነው። በኪሎ ሽጠነው ስንት እንደሚያወጣ እናያለን። አብረን እንሂድ። ስራ እየሰራው ባለሁበት ሰዓት አንዳንድ ውሾች መጥተው ሊያባሩን የሞከሩ ሲሆን እኔ ደርቄ ስቀር ሌሎቹም ግን ውሾቹ እያባረሯቸው ሄደዋል። እስካሁን ድረስ የውሾቹ ጉዳይ የተፈታልኝ አይደለም። እናንተስ ምን ትላላችሁ? ማዳበሪያ ሞልቶናል። ስለዚህ ስንት ብር እንደሆነ ቼክ እናደርጋለን። አብረን እንሂድ። የሌለን ይደከመኝ። እሺ ቤተሰብ እንደምታዩት የሰበሰብኩት ተረፈ ምርት 820 ብር አስገኝቶልኛል። ይሄ 820 ብር ደግሞ የምፈልገውን ሙሉ ለሙሉ ባይገዛልኝም እጄ ላይ ካለው ወይም አካውንቴ ላይ ካለው ብር ጋር ተደምሮ ባለቤቴን ቤቴ ውስጥ ለመጋበዝ የሚመቸኝ ስለሆነ ብሬን ተቀብዬ ወጥቻለሁ ማለት ነው። ሰውየው ልክ እያየኝ አንተ ግን ይሄንን ስራ እየሰራሁ ነው ብሎ በአግራሞት እየጠየቀኝ ከፍሎኝ ተለያይተናል ማለት ነው። አሁን ወደ ቤታችን ገብተን ቀጣዩን የምግብ ስራ ቻሌንጅ ደግሞ አብረን እንመልከት። ያንን ሁላ ስራ ሰርተን ያንን ሁላ ነገር አድርገን አሁን ላይ ደርሰናል። ምን ገዝተናል መሰላችሁ? የዶሮ ስጋ፣ ኮካ፣ ሽንኩርታችንን፣ ቺዛችንን፣ ወተት ይዘናል፣ ዳቦ ይዘናል።
ስለዚህ የመጨረሻው ስቴፕ ላይ እንገኛለን ማለት ነው። አሁን ኩክ እናደርጋለን። ዳይ ወደ መስራት ቲማቲማችንን ጨምረናል። ሽንኩርታችን የመቁላላት መጠኑ የሆነ 50% ሲደርስ ነው ቲማቲም የጨመርነው። አንድ ላይ በደንብ አድርገን እንሰራውና ለብቻው ሶስ እየሰራን በአንድ በኩል ደግሞ ዶሮአችንን እንጠብሳለን። እንደዚህ ቋሲ አያችሁት፣ እዚህ ጋር ብልት እሱ ጋር ነው የሚወጣው። ብልት ብልቱ ላይ ነው የምናወጣው። ዶሮ ማዘር ማለት ነው። ቤት ውስጥ ዶሮ ታሰራለህ። ይሄን የሚያክል ስጋን ሰው ሊበላው ለሁለት እንክተው የራስ ዘይታችንን ስለጨረስን ወደ ዘይት እንገባለን። ወደሚቀደው ዘይት እንገባለን። ቤተሰብ ለዚህ ማለት ነው እንጂ ጠብታና እንደዚህ ትላለች። የራስ ዘይት እንደዚህ ያደረገች ወርቀ ምናምን ሸኘችው። ወርቀ ምናምን አንድ ሊትር ዘይት ከዛ እናስቀምጣለን ማለት ነው። እስኪደርስ አሪፍ ዳቦ ካሜራማን ትበላለች። የዘንድሮ ዳቦ ሲጎመጥ ይበተናል። ካሮት እንግዲህ እንደዚህ ታጥቃናል። ካሮታችን አብሮ እንዲጠበስ በደንብ እንዲጠበስ ዘይቱን እንዲነካው እናደርጋለን፣ እንዲያገኘው እናደርጋለን ማለት ነው። ለዚህ መሀል መሀሏን ከፈከፈት እናደርጋለን። ድጋሚ የሰራንበትን ቦታ እናጸዳለን አድርገን ካሮቱ መብሰል አለበት። ሶስ እንጨምርበታለን። ሶሳችን ትንሽ ይቀረዋል። ለምንድነው ገና ያደረግነው? እዚህ ውስጥ ሌሎች የሚጨመሩ ነገሮች ስላሉ ነው። ተራ በተራ እናስገባለን ማለት ነው። ትንሽ ስፕራይት ጨው ደግሞ ትንሽ ይህንን እንለቀልቀዋለን። እሺ ቀጥሎ ምን እናደርጋለን? ቺዝ እንፋሎት እንዳይወጣ እናደርጋለን በቺዝ። የሚከድን ዕቃ ስለሌለን ባለቤታችን ሳታይ ሳህኑን እንጠቃለታለን። ይህ ምግብ ጥሩ ይሆንን ወይስ አይሆንን? ይሆንን። አሁን የሰራነው ምግብ ላይ ትፈልጋላችሁ?
ጥሩ ምግብ ሰራን። ይሄ ምግብ አወጣ ያማራትን ለማብላት ሚስቴ ያማራትን ይሄ ነበር ዘንላት እንሄዳለን ማለት ነው። እንሰራለን ማለት ቢላው እኮ ነው የማይቆርጠው እንጂ ማለት ነው። ድሮ ገራም ሬስቶራንቶች ነበር እንደዚህ ይላል። አሪፍ ነው። ዋው አሪፍ ነው ብላለች። ስለዚህ ዛሬ ተሳክቶልናል ማለት ነው። ያማርሽ እንደዚህ ነበር። እግዚአብሔር እሺ ቤተሰብ በሚቀጥለው ቪዲዮ እንገናኛለን። ሁለተኛው ቪዲዮ ላይ እንደነገርኳችሁ ስጦታ ይዤላችሁ ነው የምመጣው። ሰብስክራይብ አስደርጉ። አብረን እንቆይ። ባይ